አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ልስን እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በጣም ይወዱታል ማለት ነው። ፕሮሞሽን እኮ የሰሩለት ቴዲስ ፕሮሞሽን ቦሬም እኔ ለምሳሌ ሙዚቃን ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem። even አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አይደለም። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ music is the least of their problem። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ልስን እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በዛ on that note በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። በጣም አመሰግናለሁ። ለሰው ሰርተህ አንተ የዘፈንካቸው ዘፈኖች አሉ? ከአቡጊዳ በፊት የሰራሁት አልበም ላይ ያለው በጠቅላላ ዘፈን ለተለያዩ ዘፋኞች የሰራሁት ሙሉ አልበም። እሱ አልበም የተለያዩ ድምፃውያን ድምፅ አለበት። ለምሳሌ ለማን ነበር የሰራው? ለምሳሌ ለዳዊት መለሰ ጽጌረዳ የሚለው ዘፈን ለሱ የተሰራ ነበረ። የወንዜ ትዝታ ለኤፍሬም ታምሩ ነበረ ከነ ድምፁ። የወንዜ ትዝታ አይነት የሱ አዘፋፈን። ዋዘንድሮ የሚለው ለነዋይ ደበበ ለምሳሌ ከነ ጸባያቸውን የሚመስል ነገር ነው። ያው በልክ ነው የምትሰራው። እያሰብካቸው ነው ዜማ የምትሰራው። ለምሳሌ ነዋይ ዘፈኖች ላይ አይነት ያሉ ጸባዮች አሉት። ዋዘንድሮ ለልቤ ሰው የለኝ የሱ አዘፋፈን ይሄ እና ወስ ያረጋል ፍቅርሽ ሰፍሰፍ እንደዚህ ነገሮች ናቸው። ሌላ ለተፈራ ነጋሽ ጉድ ሰራሽኝ የሚለው ደህናው ልበልሽ እንደሚለው ጉድ ሰራሽኝ አንዳንድ ለፀሐይ ዮሐንስ ደግሞ ጡር ሰርተሽ በፍቅር የሚለው ማለት ነው።
እሱ እንደዚህ ከራሱ ዘፈን ጋር የሚል ተበድዬ ስማሪኛ ልልም እንደሚለው እንደሱ ለሱ እንደዛ ነበርና ዳዊት መለሰ ነው እንደዚህ ዘፈኖች ለምን ራስህ አትሰራቸውም አለኝ። እኔ አባቴ ስለምፈራ ያኔ ካሴት ለማውጣት ፈራ ነበር። ኦኬ 4 ልጆች አሉኝ እንደምታያቸው። እግዚአብሔር ባርኮኛል። በጣም ባለጠጋ ነኝ በእነሱ። እንግዲህ ባለቤቴ ሄለን ትባላለች።